ፍቅር ሁሉ ጊዜ ጣፋጭ ጊዜያት ብቻ አይኖሩትም። አስረሳች ጊዜያት እንደያዘ ሁሉ መለያየት የሚሉትን ልብ ሰባሪ ክስተትንም አብሮ ይዟል። ፍቅረኛሞች በተለያዩ ምክንያት ሊጣሉ ይችላሉ። ይህ የኢትዮ ዞዲያክ ዩቲዩብ ቻናላችን ነው። በዚህ ቻናል የትኛውንም ርዕስ ብናነሳም ዋነኛ ጉዳያችን ኮከቦች ናቸው። ለመሆኑ በኮከብ ቆጠራ ጥናቶች መሰረት ኮከቦች የፍቅር ግንኙነታቸውን እንዲያቆሙ የሚያደርጓቸው ዋነኛ ምክንያቶች ምንድናቸው? ጠለቅ ብለን እንመልከት። ውድ የኢትዮ ዞዲያክ ቤተሰቦች፣ ይህንን ጉዳይ ስናነሳ የፍቅር ግንኙነቶች በብዙ ውስጣዊና ውጫዊ እንዲሁም ተፈጥሯዊና ግላዊ ምክንያቶች ሊቋረጡ እንደሚችሉ በማመን ሲሆን የዚህ ቪዲዮ እይታ ሰዎችን ከኮከባቸው አንጻር ብቻ መመልከት እንደሆነ ከግምት ውስጥ እንድታስገቡልኝ እጠይቃለሁ። ቪዲዮውን ለመመልከት ከወሰናችሁ እንደተለመደው ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ። ኤሪሶች ከፍቅረኛችሁ ጋር ለመለያየት እንድትወስኑ የሚያደርጓቸው ትልቁ ምክንያት ተጣማሪዎቻችሁ ቂም ይዘው ቆይተው ሲነግሯችሁ ወይም አላስፈላጊ ጸብ ውስጥ ሲገቡ ነው። እናንተ የእሳት ምድብ ውስጥ ካሉ ኮከቦች አንደኛው ናችሁ። እሳት ምድብ ውስጥ ያሉ ኮከቦች ደግሞ ትዕግስተኞች አይደሉም። እዚህም በግንኙነት ውስጥ ትዕግስት በማጣታችሁ ምክንያት ብዙ ችግሮች ያጋጥሟችኋል። በሌላ በኩል ደግሞ ጸብን የማራዘም ጉልበትም ፍላጎትም የላችሁም። ጊዜ ማባከን ነው ብላችሁ ታስባላችሁ። በዚህም ቂም ይዛችሁ አትቆዩ። ሌሎች ቂም ይዘው ነገሩን ካለፈ በኋላ ሲነግሯችሁ አምርራችሁ ተጠላችኋላችሁ። እዚህም በዛ ግንኙነት ውስጥ መዝለቅ ይከብዳችኋል። ተጨማሪም ኤሪሶች ግትር የመሆን ባህሪ ያላችሁ፣ ከራሳችሁ በስተቀር ሌላ ሰውን ስለማታዳምጡ ያጋራችሁ ሐሳብና አመለካከትን ለመስማት ጭራሽ አትፈልጉም። ይህ ደግሞ ሌላኛው ፍቅር ላይ እንዳትቆዩ የሚያደርጋችሁ ባህሪ ነው። ታውሮሶች በተደጋጋሚ እንደምናነሳው በታማኝነታችሁና ቁርጠኛ በመሆናችሁ ትታወቃላችሁ። በዚህም ስለናንተ ግንኙነት ማቋረጥ ማውራት አስቸጋሪ ሊመስል ይችላል። ነገር ግን በቁርጠኝነታችሁ መጠን ፈጽሞ ማታሳልፉት ቀይ መስመር አላችሁ። ይህ ግንኙነት እንድታቆሙ የሚያደርጋችሁ ምክንያት ተጣማሪያችሁ ያለፉ ስህተቶችን ደግሞ ሲፈጽሙ ነው። ቀድሞ የተሰራና በንግግር ያለፋችሁትን ጥፋት ድጋሚ ሲሰራ መመልከት አትፈልጉም። ነገር ግን ያ ነገር በድጋሚ ካጋጠመ ግንኙነታችሁን የሚያበላሹ ይሆናል። ያልተገባና ተደጋጋሚ ጸብ፣ መዋሸትና ማጭበርበር ደግሞ በይበልጥ የመለያየት ፍላጎታችሁን ያኑሩታል። ጄሚኒዎች በትዳርም ሆነ በፍቅር ህይወታችሁ አብዝታችሁ የምትፈልጉት ነገር መግባባት ነው። ታዲያ ይህንን ፍላጎታችሁን በግንኙነቶቻችሁ ስታጡት፣ ማለትም አለመግባባት ሲፈጠር የምታስቡት አንድና አንድ ነገር ነው፣ መለያየት። አጋራችሁ ምንጊዜም ሐሳባችሁን፣ አመለካከታችሁና ውሳኔያችሁን እንዲረዱላችሁ ትፈልጋላችሁ። አለመግባባትና ግጭትን አጥብቃችሁ ነው የምትጠሉት። ኮከባችሁ ቁጭ ብላችሁ ማውራትን ያበረታታል። ነገር ግን ሁለታችሁም እርስ በርስ የማይስማሙ ሐሳቦችና አመለካከቶች ካላችሁ ሐሳባችሁን መጣል ስለማትፈልጉ ይሄ ነገር ምቾት ላይ ሰጣችሁ ይችላል። በዚህም ምንም እንኳን ውሳኔያችሁ ጥንቃቄን የሚፈልግ ቢሆንም ነገር ግን ይህ ሁኔታ ለመለየት እንድትወስኑ ያደርጋችኋል። ሰዎችን በቀላሉ መረዳት በጣም አስቸጋሪ ነው። ምክንያቱም ሁሉም የራሱ የሚወደውና የሚጠላው ነገር አለው። እስቲ ይህንን ነገር እናቅልለው። ኮከቦች በተናጠል አምርረው የሚጠሉት ነገር ምንድን ነው? ይኸው ቪዲዮ በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካንሰሮች ለመለየት የሚያበቃችሁ ቀስቃሽ ምክንያት የስሜት መለወጥ ባህሪያችሁ ነው። እናንተ ስሜቴ ከሚባሉት ኮከቦች መካከል አንዱ ናችሁ። በዚህም አንዳንዴ ብቻችሁን መሆን የምትፈልጉባቸው ጊዜዎች አሉ። በዚህ ጊዜ የፍቅር ተጣማሪያችሁ ምላሽ አሉቴ የሚባል አይነት ከሆነ ፈጽሞ መታገስ ያቅታችኋል። ፍቅረኞቻችሁ ብቻችሁን መሆን መፈለጋችሁን በተሳሳተ መንገድ ከተረጎሙት ሌላ ብስጭት ውስጥ ነው የሚያስገባችሁ። በዚህም ግንኙነቱን እስከ ማቋረጥ የሚደርስ ውሳኔን ሊያስወስናችሁ ይችላል። ሊዮች ከባድ የሆነ ኢጎ ከከፍተኛ በራስ መተማመን ጋር አላችሁ። በዚህም የሰዎችን ትኩረት ትፈልጋላችሁ። ታዲያ ፍቅረኛችሁ ይህንን ኢጓችሁን ካላጋነነላችሁ፣ በራስ መተማመናችሁን ካልጠበቀላችሁና ትኩረቱን ከናንተ ላይ ካነሳ ፈጽሞ ይቅር የማትሉትን ጥፋት ነው ያጠፋው። ሰውን አንዴ ከተቀየማችሁ ደግሞ መልሶ ይቅርታ ማለት ይከብዳችኋል። ሊዮች ጉድለታችሁን ማመን አትፈልጉም። ይህም ህይወታችሁን ከባድ ያደርገዋል። ይህ ባህሪያችሁ ግንኙነቶች ላይ ለመዝለቅ እንድትቸገሩ የሚያደርጋችሁ ባህሪያችሁ ነው። ይህ ደግሞ ቀደም ብለን የእያንዳንዱ ኮከቦችን 10 አሉታዊ ባህሪያትን በተነተንበት ቪዲዮ ከጠቀስናቸው ባህሪዎቻችሁ መካከል አንዱ ነው። ሊዮች ብትመለከቱት በብዙ ታተርፉበታላችሁ። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና በኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ።
ቪርጎዎች ፍጹምነትን የምትጠብቁ ኮከብ መሆናችሁን ታውቃላችሁ። ከሌላ ሰው ጋር የምትመሰርቱት የፍቅር ህይወትም ላይ በእያንዳንዱ ነገሮች ላይ ከልክ በላይ መራጭ ልትሆኑ ትችላላችሁ። የዚህ ፍላጎታችሁ ምንጭ ከላይ ያየነው ሁሉም ነገር ፍጹም መሆን እንዳለበት የሚያሳምናችሁ ተፈጥሯችሁ ይሆናል። ነገር ግን ይህ ባህሪያችሁ ካላችሁበት ግንኙነት እንድትወጡ ያደርጋችኋል። እናም እናንተ ግንኙነቱን ያጠነክራል በሚል ሐሳብ የምታደርጉት ጥረት አድናቆት አልባ ከሆነባችሁና እድገቱ አዝጋሚ ከሆነባችሁ ፍላጎት ማጣትና የማትፈለጉ የመሆን ስሜት ይሰማችኋል። ስለዚህ ከፍቅረኞቻችሁ ጋር ለመለያየት ያነሳሳችኋል። ሊብሮች ሚዛናዊነትና ከፍተኛ የመግባባት አቅም ተፈጥሮ የሰጠቻችሁ ጸጋዎቻችሁ ናቸው። ታዲያ በፍቅር ህይወታችሁ ፍቅረኞቻችሁ ችግሮቻቸውን የማይነግሯችሁና የማትመካከሩበት ከሆነ በግንኙነቱ መሰልቸት ትጀምራላችሁ። በተጨማሪም በአኗኗር ዘይቤያችሁ ሁልጊዜ የተሻለ ህይወትን ለመኖር ታቅዳላችሁ። ይህ እቅድ አንዳንድ ጊዜ የተጋነነና ለማሳካት የሚከብድ ሊሆን ይችላል። ቢሆንም ግን ፍቅረኞቻችሁ ለነዚህ ከፍተኛ ለሚባሉ እቅዶቻችሁ ካልተገዙ ወይም አካሄዱ እቅዳችሁን ለማሳካት የሚሆን መስሎ ካልተሰማችሁ ግንኙነቱን ለማቆም ተወስናላችሁ። በዚህ ቪዲዮ ብዙዎች ቅር እንደሚላቸው አውቃለሁ። ምክንያቱም ለሌሎች ሰዎች የማይናገሯቸውን የ12ቱ ኮከቦችን ሚስጥራት በጥልቀት የተነተንኩበት ቪዲዮ ስለሆነ ነው። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ስኮርፒዮች ከዞዲያክ ምልክቶች ውስጥ ታማኝ፣ ስሜታዊና የፍቅር ሰው ሊባሉ ከሚችሉ ኮከቦች ጎራ የሚገኙ ናቸው። አጋሮቻችሁን ደስተኛ ለማድረግ ሁልጊዜ የምትችሉትን ሁሉ ታደርጋላችሁ። ሆኖም ግን ይህንን ቅንነታችሁን እንደ ሞኝነት ቆጥረው አንዳች ጥቅምን ለማግኘት የሚሞክሩ ሰዎች ከገጠሟችሁ ግንኙነቱ ማብቂያው ጊዜ ሩቅ አይሆንም። ስኮርፒዮች በማንኛውም መንገድ እንደተበደላችሁ ከተሰማችሁ ሁሉንም ነገር መተው ለእናንተ ቀላል ነው። ሳጁታሪሶች ግድ የለሽ ኮከብ ናቸው። ነገሮችን በራሳችሁ ከማከናወን ይልቅ ከፍቅረኞቻችሁ ብዙ ነገር ትፈልጋላችሁ ወይንም ትጠብቃላችሁ። ፍቅረኞቻችሁ ስሜታችሁን፣ ግምቶቻችሁን፣ ፍላጎታችሁን የሚያከብርና ማሟላት የሚችል ሰው ካልሆነ በስተቀር ከሌላ ሰው ጋር መቆየት በፍጹም አይቻላችሁም። ኮከባችሁ ጠንክሮ የመስራት ባህሪና ለዓላማችሁ የቆመ ተግባራዊ አመለካከት ይሰጣችኋል። በፍቅር ህይወታችሁም ጠንካራ የሥራ ልምድና ዓላማ ከሌለው ሰው ጋር መዝለቅ እጅግ በጣም ሊከብዳችሁ ይችላል። የፍቅር ህይወታችሁ ባጭሩ እንዲቋጭ የሚያደርገው ሌላኛው ምክንያት ከፍቅረኛችሁ የሚመጣ አድናቆት ማጣት ነው። ትጉና ታታሪ ናችሁ። ስለዚህ ለዚህ ጥረታችሁ አድናቆት የማታገኙ ከሆነና አጋራችሁ ስራችሁን እያቀለለ እንደሆነ ከተሰማችሁ ግንኙነቱን ስለማቆም ልታስቡ ትችላላችሁ። እንደ ሰው ልጅ ሁላችንም ደካማና ጠንካራ ጎኖች አሉን። ብዙዎቻችን ሰዎች ስለኛ መልካም ነገሮችን እንጂ ደካማ ጎኖቻችንን እንዲነግሩን አንፈልግም። ታዲያ ይህ ቪዲዮ ራሳችሁን ለማሳደግ ለምትጥሩ ሰዎች ብቻ የተዘጋጀ ነው። የእያንዳንዱ ኮከቦችን ደካማ ጎኖችን የተመለከትንበት ነው። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። አኳሪሶች ሁሉም ሰው የሚደነቅበት ልዩ ስብዕና አላችሁ። በዚህም ከሌሎች ሰዎች ተለይቶ የመታየት ፍላጎታችሁ ከፍተኛ ነው። በፍቅር ህይወታችሁም ታዲያ አጣማራችሁ እንደናንተው የተለየ እንዲሆን ትፈልጋላችሁ። ይሄ ደግሞ ሁሉ የሚሳካ አይደለም። ስለዚህ ግንኙነቶቻችሁን በዚህ ምክንያት ልታቋርጡ ትችላላችሁ። ሌላው ለፍቅር ግንኙነቶቻችሁ መቋረጥ ምክንያት ከምትወዱት ሰው ከስሜታዊነት የመራቅ ባህሪያችሁ ነው። የባህሪያችሁ ግንኙነቱ ላይ ከፍተኛ ጉዳትን በማስከተል በኋላም እንዲቆም ያደርጋል። ስለ ፓይሰስ ስናነሳ ደጋግመን የምንጠቅሰው ገለልተኛ መሆን ባህሪያችሁና ህልመኝነታችሁ በፍቅር ህይወታችሁ ላይ ተጽዕኖ ያሳድራል። ሁልጊዜ ግንኙነቱን የመጠራጠር አዝማሚያ ያላችሁ፣ ከሰዎች ጋር የመገናኘት ፍላጎታችሁ ዝቅተኛ ነው። ሁኔታ በፍቅር ህይወታችሁ ላይ ተመሳሳይ ነው። ፓይሰሶች ነፃ አስተሳሰብ እንዳላችሁ ያልተረዳ የፍቅር አጋር ካልገጠማችሁ በስተቀር የፍቅር ህይወታችሁን በዚህ ምክንያት የማጣት እድላችሁ ከፍተኛ ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።